ሰዎች ለአቂዳ ትክክለኛ ትኩረት እንዳይሰጡ የሚያደርጋቸው አለመማራቸው አለማወቃቸው አለማወቅ በጣም ጎጂ ነውና يقول لأنه وجد الناس عليها ولم يعرف بطلانها لأنه وجد الناس عليها ለምንድነው የሚያግራሩ ሰዎች እንዳይመጡ የፈራነው ሁሉም አቂዳ ነው በቃ ምን ችግር አለ እምነቱ ነው አትንካበት እንዲባል የሚያደርገው لأنه وجد الناس عليها ሰዎችን በዛ እምነት ላይ ስላገኘ ولم يعرف بطلانها የተሳሳተ መሆኑን ስለማያውቅ ለዚህ አደጋ ያጋልጣል ومن هنا ታዲያ ከዚህ በመነሳት ነው እንዲህ አይነት ተጨባጭን መሰረት በማድረግ ነው قال أمير المؤمنين عمر بن الخطاب رضي الله عنه أمير المؤمنين عمر من قالوا يوشك أن تنقض عرى الإسلام عروة عروة الإسلام جمد عند بأن يتفتى يتقاطر يتفتى እያንዳንዱ ቋጠሮ እየተፈታች ልደርስ ልትመጣ ትችላለች አሉ ወይም ይመጣል إذا نشأ في الإسلام من لا يعرف الجاهلية በሙስሊሞች መሃል ስለ ድንቁርናው እምነት ስለ ኩፍር ክፋት ስለ ሽርክ መጥፎነት ስለ ኒፋቅ አስከፊነት የማያውቅ ትውልድ በሙስሊሞች መሃል ከተገኘ የኢስላም ገመድ በሰዎች ህይወት ውስጥ አንድ በአንድ እየተፈታ ቋጠሮ ቀጥሎ ሌላ ቋጠሮ እየተፈታ በሰዎች ህይወት ውስጥ ኢስላም እየጠፋ ይመጣል ምክንያቱም የዛን ክፋት አያቅማ ስለ ክፋት ስለማያቅ እንደ ጥሩ አድርጎ ሲያዩ ይደበላለቀ በሽተኛ ከብዙ ጤነኞች ጋር ቢቀላቀል ብዙ ጤነኞች ሳይሆን ተጽዕኖ የሚያሳድሩበት አንድ በሽተኛ ብዙዎችን ያበላሻ የታወቀ ነው መጥፎ ነገር ሁሉ ጊዜ እንደዚህ ነው ባህሪም ቢሆን በአብዛኛው ይሄ ነው አንድ ሳጥን ውስጥ አንድ የብርቱካን ሳጥን ውስጥ 10 ወይም 15 ወይም 20 ብርቱካኖች ንጹህ ቢሆኑና አንዱ ቢበላሽ የነዚህ ጥሩ መሆን አንዱን ጥሩ ሊያደርገው አይችልም ይልቁንስ የዚህ መበላሸት ሌሎችን ማዳንና መጠበቅ ካልቻለ እንደሚያበላሸው ሁሉ ስለ ኢስላም ሙስሊም ሆኖ ስለ ሽርክ ስለ ኩፍር ስለ እነዚህ ነገሮች መረዳት ያልቻለ ኢስላምን በህይወት ውስጥ ያጣዋል ምን አለበት ይላል ሁሉ ነገር ምን አለበት ብዙ ጊዜ አልገጠማቸውም አላህና እግዚአብሔር አንድ ናቸው ይላል እንዴት አንድ ሊሆን ይችላል ወይም አላቅም ብሎ ዝም አይልም ወይም አይማርም በቃ ባጭሩ ስለመሰለኝ ብቻ እነሱ እንደዚህ ስለሚሉ እኛም እንደዚህ ስለምንል እነሱ የሚሉት ምንድነው አንተስ ምትለው ምንድነው ማወቅ የግድ ነው ይሄን ማወቅ ያልቻለ ኢስላምን ያበላሻል ያጠፋል እንጂ ሊያለማ አይችልም هذا ይሄን ካልኩኝ በኋላ ነው ويجب اختيار الكتب الصحيحه السليمه طيب عقيده ስንማር በአቂዳ ስም የተጻፉ ብዙ መጽሐፍቶች አሉ ምን አይነቱ መመር አለብን ويجب ግድ ይሆናል አለ اختيار الكتب መጽሐፍቶችን መምረጥ የግድ ነው ምን አይነት الصحيحه السليمه ትክክለኛና ጤነኛ ይሆንን መምረጥ ያስፈልጋል ምን አይነት التي ألفت على مذهب السلف الصالح ባለፉት መልካም አበዎች ትውልዶች እምነት በእነሱ አቋም የተጻፉ መጽሐፍቶችን መምረጥ ያስፈልጋል አሉ وأهل السنة والجماعة يا أهل السنة والجماعة مصافتوج السلف الصالح ما ناجو أهل السنة يهون أهل البدعة بقى راس من منت السلف الصالح مالت النبي عليه الصلاة والسلام بقنبار قدم النتونو صحابة وجنا تابعوش مالت القرون المفضلة اسكارات متو عمت درس ينبروت مرت تولدوج بالنزامة هل ምንም መጥፎ ሰዎች አልነበሩም ማለት አይደለም ሙናፊቆች በማን ዘመን ነው የጀመሩት በነብዩ አለይሂ ሰላቱ ሰላም ዘመን ነበር አይደል ልብ በሉ በሰሃባዎች ጊዜም ነበሩ ማለት ነው አይደል በታቢዖች ጊዜም ነበሩ ልክ እንደዛው አህለል ቢድዓ በሰሃባዎች ጊዜም ነበሩ በነብዩ አለይሂ ሰላቱ ሰላም የኸዋሪጅ ረዝራጆች ወይም መሰረት ነበር የነበረው ሌሎች ፍርቃዎች አልነበሩ በሰሃባዎች ዘመን ግን ሌሎች ፍርቃዎች ጀምረው ነበር ስለዚህ የዛ ዘመን ብቻ መኖር አይደለም ጥሩ የሚያስብለው ልብ በሉ እዛ ዘመን መኖር አይደለም ጥሩ የሚያስብለው እዛ ዘመን ካሉት ምንከተለው ማን ነው ምርጦችን ነው والذين اتبعوهم
بإحسان السلف الصالح የሚባሉት እነዚህ ናቸው السلف الصالح ስለዚህ السلف ብቻ አይደለም የተባለው ምንድነው الصالح ተጨምሯል ጥሩዎቹ ቀዳሚዎች ማለት ነው በምን የቀደሙን በመኖርም በእምነትም الله سبحانه وتعالى ቀዳሚዎች እንደሆኑ ተናግሯል سبحانه وتعالى والسابقون الأولون من المهاجرين والأنصار مهاجروችና አንሳሮች ናቸው የሚፈልጉት እነሱንም በዚህ መልካም አቋም የተከተሉት አህለ ሱነቲ ወልጀማዓ ምንድናቸው አህለ ሱነቲ ወልጀማዓ የጥሩ ሙስሊሞች መጠሪያ ነው አህለ ሱና ማለት የሱና ባለቤቶች ማለት ነው ሱና ማለት ምንድነው ረሱል ሰለላሁ ዐለይሂ ወሰለምና ሰሃባዎቹ የነበሩበት እምነት የነበሩበት አምልኮት የነበሩበት ማህበራዊ ኑሮ መንገድ ምን ይባላል ሱና ይባላል የቢድዓ ተቃራኒ ማለት ነው የሱና ባለቤቶች አህለ ሱነቲ ወልጀማዓ ጀማዓ ማለት ምንድነው ስብስብ በሱና የተሰባሰቡ ሰዎች ለማለት ነው ይሄ ሙስሊሞችን ለመለያየት የመጣ ስያሜ ሳይሆን ሐቅን ለማንገስ የሐቅ ተከታዮችን ለመግለጽ የመጣ አገላለጽ አሰለፊዩን መባል ይችላሉ አህለ ሱነቲ ወልጀማዓ የተባሉት ለምንድን ነው ሱናን በመከተላቸው በሐቅ ላይ ስለሚሰባሰቡ ነው ሰለፊይም ይባላሉ ሰለፊ ማለት ምን ማለት ነው ሰሃባ ነኝ ማለት ወይም ሰለፍ ነኝ ማለት አይደለም ሰው ይምታታበታል ሰለፊ ማለት ቀደምቶችን የሚከተል ማለት ነው ሰዎች አህለ ሱና ነኝ ስትል ማለት አይቻልም ሰለፊም ካልክ አይቻልም ለያይተሃል አለያየንም ሙስሊምም ካልክ እኮ ለያይተሃል ሙስሊምም ሲባል ምንድነው ከካፊር ተለይተሃል ሁሉም አንድና የሚል ቃል የለውም ሙስሊም ነኝ ሲል አንድ ሰው ምን ማለት ነው ትክክለኛ ቁርአንና ሐዲስን በሰለፎች ግንዛቤ መከተል ነኝ ስለዚህ አንድ ሰው ሰለፊ ነኝ የሚለው ለመለያየት ሰውን ለመበታተን ሳይሆን ትክክለኛውን መንገድ ለመግለጽ ቢጠቀም ችግር የለውም በል ግዴታ ነው ይላሉ አህለ العلم አንዳንዱ ሰለፊ ነኝ ማለት ራስን ማጥራት ነው ሌላን ማንቋሸሽ ነው ይላል ሙስሊም ነኝ ማለት ምን ማለት ነው ራስን ዝቅ ማድረግ ነው ራስን ማዋረድ ነው ራስን ማጥራት ነው ዝሮ ዝሮ ሙስሊም ነኝ ሲባል ምን ማለት ነው ለአላህ እጅ ሰጥቻለሁ ታዲያ ምንድነው ይሄ ተዝኪያ ነው አይደል ራስን ማጥራት እኮ ነው በቃ እኔ ስለዚህ ይሄን ማለት አንድ ሰው ሙስሊም ነኝ ማለት አይችልም ይችላል ግዴታ ነው ማለት አለበት ግን ይሄ ማለት በቃ እኔ ንጹህ ነኝ ምንም የለብኝም ጥግ ደርሻለሁ ማለት አይደለም ለአላህ ታዛዥ ለመሆን ቃል ገብቼ መንገዱን ይዤ የተጓዝኩ ነው ራሴን ለማስገዛት ፍቃደኝነቴን አሳይቻለሁ ፈቅጃለሁ በቃ ማስገዛት አለብኝ ብዬ ወስኛለሁ የሚለው የሚያሳይ ነው እንጂ ንጹህ ሙስሊም ነኝ ያለቀልኝ ነኝ ማለት አይደለም አይደል ልክ እንደዚህ ሁሉ አንድ ሰው ሰለፊ ነኝ ቢል አህለ ሱነቲ ወልጀማዓ ቢል ሰለፎችን ነው መከተለው ቢል ሊወገዝ ሊተች አይገባም የሚገርማችሁ ይሄን የሚተቹ ሰዎች ቢድዓ ያመጡ ሰዎች ተከታይ ነን ብለው ይፎክራሉ አንዳንዱ አሻዒራ ነኝ ይላል ማቱሪዲይ ነኝ ይላል እንትና ነኝ ይላል አንተ ሰለፊ ስትል ከፋፈልክ ይላል እሱ ይሄን ሲል ግን ምን ችግር አለው ይሄ የዓቂዳ ሲስተም ነው ምናምን ይላል የተጣራው የዓቂዳ ሲስተም ይሄኛው ያንተም ሰዎች የኔም ሰዎች በጋራ የምንስማማበት ኢዘን ስለ ዓቂዳ ስለ ተጻፈ ብቻ ሳይሆን ሰለፎችን ተከትሎ የመጣ መሆን መቻል አለበት በቃ እነሱ ናቸው ዓቂዳውን ወርሰው ከነብዩ ሰለላሁ ዐለይሂ ወሰለም ለኛ ያስረከቡን እኮ ሰሃቦች ናቸው አይደል ከሰሃባዎች ታቢዖች እየተባለ በተዋረድ በከፍተኛ ጥራትና ሰነድ የመጡ የእምነት ዝርዝር ጉዳዮች ተቀምጠዋል ከጊዜ በኋላ ከ400 ዓመት በኋላ የመጣ ሰው የሚመሰርተው አመለካከት የለም በዓቂዳችን ውስጥ ጥርት ያለ ነው ማይጎረብጥ ማይኮሰኮስ ማያደናግር ማያዞር የሆነ ሰዎች ብቻ የሚረዱት የሆነ ሰዎች ማይረዱት ማይባል ሁሉም ማንኛውም ሙስሊም የትኛውም የእውቀት ደረጃና እርከን ላይ ቢሆን ሲነገረው መገንዘብ የሚችለው የዓቂዳ መንገድ አለ ሰለፎች ያሉበት መንገድ አህለ ሱነቲ ወልጀማዓ ያሉበት ሰለፊዮች ያሉበት መንገድ በቃ ይሄ ነው እነዚህ አህለ ሱና ወልጀማዓና ሌሎች ሲባል ሙስሊም ሆኖ የፈጠራ ባለቤቶች እንዳሉ የሚያሳይ ነው ስላሉ ማለት ነው ባላየ ባልሰማ የሚባል ነገር የለም ባላየ ባልሰማ ብንልም አለ ካለ አለ እኮ ነው በሽታ ከፍተኛ አንድ ሰው በሽታ ካለበት
ባላየ ባልሰማ ስላለፈው በሽታው ይቀራ አይቀርም። ወይም በሽታውን የሚቀንስ ወይም የሚያስወግድ ነገር መከሰት አለበት። በቃ እየሞተ እያለ አይ ባላየ ባልሰማ ሲባል ሞት አይቀርለት። ክፍፍል የለም ቢባል ውሸት ነው፣ ውሸት እዛው ሞቱ ማለት ነው። ተበታተኑ ደስ ይላል ባላየ ባልሰማ አይደለም። አለ ግን መታረም አለበት። መሆን ያለበት ይሄ ነው። አለ መታረም አለበት። አለ መጥፋት አለበት። በቃ መጥፋት አለበት። መጥፋት ባለበት መልኩ መቀነስ፣ መጥፋት እንኳን ቢያቀተን በጣም መቀነስ አለበት። ለዚህ ነው መታገል ያለብን እንጂ የለም ብለን ስለተኛን አይጠፋም፣ ሐቂቃ አይጠፋም። ለምሳሌ ሌባ ቢኖር የሆነ ቦታ ላይ የለም ብለን ስላሰብን ከመዘረፍ እንተርፋለን? አንተርፍም። አለ ብሎ መጠንቀቅ ብቻ ነው የሚሻለው። የለም ብለን በቃ በሌለ ባላየ ባልሰማን ካለን እንጠቃለን ማለት ነው። ሁሉም በቃ እውነታዎችን መደበቅ ስለማይቻል ወልሙጣቢቀቱ ሊልኪታቢ ወሱና ቁርአንና ሐዲስን የሚገጥመው የሰለፎች መንገድ ያዘለ መልእክት ያለውን ኪታብ መማር ያስፈልጋል አለ። ፈተቀረሩ ዐለ ጡላብ ከዛ ተማሪዎች የትምህርት አንድ ርዕስ ነው ተብሎ ሊመደብ ይገባላል። ወቱስተብዐድ አልኩቱብ አልሙኻሊፋ ሊመንሀጅ ሰለፍ የሰለፎችን አካሄድ የሚጻረሩ መጽሐፍቶችን መወገድ አለባቸው፣ ዞር መደረግ አለባቸው። ከኩቱብ አልአሻዒራ ወልሙዕተዚላ ወልጀህሚያ እነዚህ ፊረቆች ናቸው። በኋላ ላይ ኢንሻአላህ ወደ ኪታብ መጨረሻዎች አካባቢ በዝርዝር የምናየው ይሆናል። የአሻዒራ ሙዕተዚላና ጀህሚያ የሚባሉ አመለካከቶች አሉ። በአላህ ስሞችና ባህሪያቶች ላይ መዛባት ያለባቸው፣ አንዳንድ የኢማን ርዕሶች ላይ የቀደር ርዕሶች ላይ መዛባት ያለባቸው፣ ጥመትን ያዘለ አመለካከት ያለባቸው መጽሐፍቶች ደግሞ ዞር መደረግ አለባቸው። ወሳኢር አልፊረቅ ዳለ የተቀሩትም የጥመት ቡድኖች አመንሀጅ ሰለፍ ከትክክለኛው የሰለፎች ጎዳና ዞር ያሉ የወጡ መጽሐፍቶች መወገድ አለባቸው። ሰው እሺ ተቃረኑ እንዴት ያውቃል ከተባለ በትክክለኛ መጽሐፎች መሰረት ይነገረዋል። ካልሆነ እነዛ ልብ በሉ፣ ሰው የፈለገውን ያንብብ እንደፈለገ ይምረጥ እንዴት ሊሆን ይችላል? እኛ ልጆቻችንን የፈለገውን ያንብብ ብለን ዝም ብለን አንሰጥም አይደል? የሆነ በቃትና ደረጃ ላይ የደረሰ ሰው አዎ ያንብብና መተቸት ይችላል፣ ማረም ይችላል። ገና አዲስ ለሆነ ሰው አይደል ተው፣ ማር ውስጥ መርዝ ቢኖር 3 ዕቃ አለን በል፣ የማር ዕቃዎች አሉን በል። ከነዚህ 3 የማር ዕቃዎች መሃል አንዱ መርዝ አለበት፣ ሁለቱ መርዝ የለበትም ብንባል እንዴት ነው የምናደርገው? 3ቱንም ይሞክር ሰው አለ? አይ እስቲ ልሞክርና ያለበትን የሌለበትን እለያለሁ ይላል ወይስ ምንድን ነው የሚያደርገው? 3ቱንም ይተዋል አይደል? እንደ አይጥ መሞከሪያ መሆን አይፈልግም። እስቲ እችኛዋን በቃ ቻንስ ላይ ከ3 አንድ ብቻ ችግር ካለው 2 ቻንስ አለው ማለት ነው። 3 ቢሞክር 2 ጊዜ መሞከር ቻንስ አለው ዞሮ ዞሮ። ስለዚህ ለዛ ብሎ ቢያንስ አይ ከቻንሶቼ አንዱን ልሞክር የሚል ሰው አታገኝም በፍጹም ከሁለቱ እድል ማለት ነው። ስንት ጊዜ ቢሞክር ነው መርዝ ሊያገኝ የሚችለው ከተባለ አንዴም ሞክሮ ጸጥ ሊል ይችላል፣ አንዴ ሞክሮም ምንም ላይሆን ይችላል። ደፍሮ ይህን የሚያደርግ የለም። የፈረደባትን ያው የተሻለ ሰው የፈረደባትን አይጥ አምጥቶ ይሞክርና ከሞተች ይሄ መርዝ አለው ይላል፣ ካልሞተች ደግሞ በሰላም ይለያል ማለት ነው። ግልጽ ነው። ዲን ላይም እንደዚህ የፈለከውን ምረጥና እዚህ ጋር በመርዝ የተላወሰ ማር አለ ችግር የለውም ማሩን ውሰድና መርዙንም አብረው ውሰድና ከዳንክ ከተረፍክ የሚባል ነገር የለም። አዎ ይሄን እንጂ የሚያስተምር ሰው ከሌለ መሀይም ሆነህ ኑር አይባልም። አንድ ሰው ያንን ተማር፣ አላህ የሚጠይቅህ ስለዛ ብቻ ስለሆነ ማለት ነው። በመማር ሂደት ልድን ትችላለህ። ከመሀይምነት ይሻላል ሊባል ይችላል፣ ወይንም እንደ ሁኔታ ቢያንስ ግን ዲንህን ማወቅ የምችልበት ወይንም ለምሳሌ በዙሪያ ያለው ዓቂዳው ሙብተድዕ ሊሆን ይችላል፣ አሽዓሪ የመሳሰሉት ሊሆን ይችላል። ተው ዓቂዳን ከሷ አትማር፣ ሌሎችን የትምህርት ዘርፎች ተማርና ራስን አሻሽል። አሁን ባለንበት ዘመን ደግሞ አጣሁ የሚባል ነገር የለም፣ ትክክለኞቹ ጠፉብኝ የሚባል ነገር የለም። ራሳችንን ካላጣን በስተቀር
በግልጽ የሚታወቁ እውነታዎች በመሆናቸው የተነሳ ثم قال وإلى جانب الدراسة النظامية ከቋሚ የትምህርት ስርዓት ጎን ለጎን ደግሞ ጃኒብ ጎን ለጎን ለማለት ነው الدراسات النظامية ቋሚ ከሆነው የትምህርት ስርዓት ጎን ለጎን ደግሞ يجب أن يكون هناك እዚህ መሆን አለበት አሉ دروس تعقد في المساجد መስጂዶች ላይ የሚዘጋጁ ፕሮግራሞች መኖር አለባቸው درسوች መኖር አለባቸው تدرس فيها العقيدة السلفية بالدرجة الأولى ትክክለኛ የሰለፊያው አቂዳ ሰለፎች የነበሩበትን ቀደምቶች የነበሩበትን አቋም የሚያስተምር ትምህርት ሊኖር ይገባል በመጀመሪያ ደረጃ ቁጥር 1 وتقرأ فيها المتون የአቂዳ መትኖች መነበብ አለባቸው መትኖች ሲባል ዋና መልእክት የተቀመጠባቸው አጫጭር መልእክት የተቀመጠባቸው መጽሐፍቶች ማለት ነው ማብራሪያ የሌላቸው መሰረታዊ ነገሮችን በቀላሉ የሚያስቀምጡ والشروح ማብራሪያዎችም ደግሞ መነበብ አለባቸው መቀራት አለበት አሉ ለምን ليستفيد منها الطالب وكل من حضر ተማሪውና የተገኘ ሰው ሁሉ መጠቀም ይችል ዘንድ የአቂዳ ኪታቦች መቀራት አለባቸው አሉ الى جانب ما يذاع في البرامج الدينيه بواسطه الاذاعه ጎን ለጎን ደግሞ ما يذاع የሚሰራጨውም አብሮ መጨመር አለበት في البرامج الدينيه እስላማዊ ፕሮግራሞች ላይ ሃይማኖታዊ ፕሮግራሞች ላይ بواسطه الاذاعه በሚዲያ በኩል ይላሉ የዛን ጊዜ ያው የነበረው ሬዲዮ ነው ቲቪም ነበረ ስርጭቱ እንደዚህ አልነበረም የዛን ጊዜ አሁን ደግሞ በቻናል በስፋት ተስፋፍቷል ከዛም ደግሞ በበለጠ እጃችን ላይ በሚገኘው ሶሻል ሚዲያ በስፋት መሰራጨት ይጠበቅበታል እኛ መድረኩን ለነዛ ብቻ ጥለን ከሄድን በቃ እነሱ ብቻ ይሆናሉ ቢያንስ መወዳደር መብለጥ ካልቻለ እኩል መሆን ካልተቻለ ደግሞ ቢያንስ ለመቀነስ ሜዳው ላይ ገብቶ ተሳትፎ ማድረግ ያስፈልጋል وبذلك ويكون هناك مختصرات مبسطة مزجاجة اللبات مختصرات الترم يالو مبسطة قلل يالو كتابوش مزجاجة اللبات شالو تذاع من خلاله أحكام العقيدة الإسلامية تككلنيا سلاموي أمنت من مريوج أحكاموش لنقاقيوج يمي سراج باتشو أجاجر محاضرات كمثال كصلاة بوهالة ليهون إشلال ሳምንታዊ ፕሮግራም በመያዝ ሊሆን ይችላል ብቻ በተለያየ መልኩ መተላለፍ አለበት አሉ ثم يجب أن يكون هناك اهتمام خاص بالعقيدة በመማር በማስተማር ሂደት ላይ በሁሉም መስክ በአካዳሚውም ቋሚ ትምህርት ላይ የሚሆን መስጂድም ሚዲያ ለያዙ ሰዎች ሲሆን ثم يجب أن يكون هناك اهتمام خاص بالعقيدة ስለ አቂዳ ልዩ ትኩረት መደረግ ያስፈልጋል አሁን من جانب الأفراد كقل سبوتشم زند تكرت يسفلقان فيكون للمسلم مطالعات في كتب العقيدة مسلمي هنا سو سل عقيدة سلم ياورو مصافتوتشن ما قلابت يسفلقان ما يتلبت والتعرف على ما ألف فيها على منهج السلف فقدمت مرت سلفوش عبوش عكاهد لاي يتصعفوا مصافتوتشن ما وك يسفلقان وما ألف على منهج المخالفين لهم ሰለፎችን የሚቃረን አቋም የያዙ መጽሐፍቶችስ ምን አይነቶች ናቸው የሚለው ማወቅ ያስፈልጋል حتى يكون المسلم على بصيرة من أمره مسلم ስለ እምነቱ ጉዳይ በእውቀት ላይ መሆን ስላለበት አሉ وحتى يستطيع رد الشبهة ብጅታን መመለስ እንዲችል ይጠቅመዋልና الموجهة إلى عقيدة أهل السنة ወደ أهل السنة እምነት የሚሰነዘሩ የተሳሳቱ እምነቶችን ለመመከት ይጠቅማል شوف የሚገጥመን ነገር አለ አንደኛ በህይወት ጉዟችን ከአላህ ጋር ምንገናኝበት መስመር ነው አቂዳና እምነት አላህ ግዴታ ያደረገብኝን እምነት ያደረገብኝ እምነቶች እነማን ናቸው እንዴት ነው ይሄን እምነት ተግባራዊ ማድረግ እንዴት ነው ማመን ያለብኝ ስለ አላህ እምነቴ በምን አይነት መልኩ ነው ስለ መልእክተኛው አለይሂ ሰላቱ ወሰለም ስለ መላእክታ ስለ መጻፍቶች ግልጽ ነው ስለ መጨረሻው ቀን ስለ አላህ ስለ ቀዳእ አላህ ወቀደሪህ ስለ يوم القيامه እንዴት ነው ምናምነው የት ነው በምን ነው ምናቀው ትክክለኛ ይሄን የሚያብራሩ መጻፍቶችን በመማር ነው በማገላበጥ ነው ኦዲዮዎችን በመስማት ነው
የሚለቀቁ ቪዲዮዎችም ካሉ ይሄን በማዳመጥ የእምነት መንገዳችንን እናጎለብታለን። አንደኛው ይሄ ነው። ሁለተኛ እነዚህን የሚያደፈርሱ የሚያበላሹ ነገሮች ምንድናቸው የሚለውን ማወቅ ያስፈልጋል። በአላህ ማመንን የሚያበላሸው ምን አይነት እምነት ካመንኩ ነው? ምን አይነት ንግግር ብናገር ያበላሽብኛል? ምን አይነት ተግባር ከፈጸምኩኝ ያበላሽብኛል? ለምሳሌ አንድ ሰው መጥቶ ቤተክርስቲያን ቢሳለም ከፈረ፣ አላህን ማምለኩን ተወሰረዘ። መስቀል ቢሳለም፣ ስጁድ ቢወርድ፣ አምልኮ ታስቦ ለሰው ስጁድ ከወረደ አመለከው። ምንም ተአምር ሌላ ነገር ምስጢር የለውም። ይህን ማድረግ ያስፈልጋል። ግልጽ ነው። ቁርአንን ቢወረውር፣ በአላህ ላይ ቢዋሽ፣ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ቢዋሽ፣ አላህን ቢሰድብ፣ መልእክተኛውን ቢሰድብ፣ ሰሓባዎችን ቢሰድብ፣ እነዚህ ነገሮች መታወቅ መቻል አለባቸው። አይ እኔ የፈለግኩትን አምናለሁ የፈለግኩትን አላምንም ማለት ይችላል? አይችልም። ይሄ ያበላሻል ዐቂዳ። እነዚህን ነገሮች መረዳት ያስፈልጋል። ሶስተኛ የተሳሳተ አቋም ትክክለኛውን ዐቂዳ ለማበላሸት ብዥታዎች፣ ማይነሱ ጥያቄዎች፣ በፍልስፍና ሰዎችን ማምታታት፣ ማደናበር፣ ይሄ ነው ዓላማቸው። እኛ ግን ሸሪዓችን ይሄን አይደለም። ሸሪዓችን ትክክለኛን እምነት ሰዎች ውስጥ ለማስረጽና መጥፎ እምነት እንዲወገድና ትክክለኛ እምነት እንዲሰርጽ ነው ኢስላም ያስተማረን። የነቢያቶች ዳዕዋም ይሄ ነው።